ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? ለሰዓቱ ብለን የመረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ህወሓት ላይ በጋራ እንዝመት ሲል ኢዜማ ጥሪ ያቀረበ። መንግስት ህወሓትን ለአንዴና ለመጨረሻ ጊዜ በቃ ሊለው ይገባል ያሉት የፓርቲው መሪ አቶ ኢዮብ መሳፍንት የትግራይን ህዝብ እንታደገው የሚል ንግግር አሰምተዋል። በሌላ በኩል በሰሜን ኢትዮጵያ ግጭት ሊቀሰቀስ ይችላል ሲሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ቲሞቴዎስ አስጠነቀቁ። ከሰሞኑን በአገር እንግሊዝ በተደረገ አንድ ስብሰባ ላይ የተሳተፉት ሚኒስተሩ ህወሓት ላይ ከባድ ትችት ሰንዝረዋል። ትሰሙታላችሁ። ህወሓት በቀብር ስነስርዓት ላይ የነበሩ ወጣቶችን እያፈሰ ነው ሲል ኤኤፍፒ ዘገበ። በትግራይ እየተካሄደ ያለው የግዳጅ ወታደራዊ መልመላ በፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ እየወጡ ወደ ቀሪው የኢትዮጵያ ክፍል እየሸሹ ሲሆን፣ ሌሎቹ ደግሞ እዚያው ተደብቀው እንደሚገኙ ተገለጸ። ለተወዳጁ ድምፃዊ ሰማይ በለው በባህር ዳር ከተማ በስሙ መንገድ ተሰየመለት። በየመን የጭነት መኪና ተገልብጦ የበርካታ ኢትዮጵያውያን ህይወት ሲያልፍ 26 የሚሆኑት ደግሞ እንደቆሰሉ ተገልጿል። በዝርዝር ይዘነዋል። ክቡራን የቻናላችን ቤተሰቦች እስከ መጨረሻው ድረስ አብራችሁን ውስጥ ቆዩ። እነዚህና ሌሎችን በዝርዝር ታደምጣላችሁ። ለቻናላችን አዲስ የሆናችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ የሆኑ ወደ ዝርዝር መረጃዎች እናመራለን። ህወሓት ላይ በጋራ እንዝመት ሲል ኢዜማ ጠየቀ። የፕሮፌሰር ብርሃኑ ነጋው ኢዜማ መንግስት ህወሓት ላይ እርምጃ እንዲወስድና እርምጃ ከተጀመረም ከመንግስት ጎን እንደሚቆም አሳውቋል። ከብልጽግና ጋር ያለው የልዩነት መስመር የማይታወቀው ኢዜማ ህወሓት ላይ መቀጣጫ የሆነ እርምጃ እንዲወሰድ መጠየቁ አነጋጋሪ ሆኗል። የፓርቲው መሪ አቶ ኢዮብ መሳፍንት ከኤምቢሲ ቴሌቪዥን ጋር ባደረጉት ቆይታ በምርጫው ማግስት ህወሓት ላይ እርምጃ መወሰድ እንዳለበት ጠይቀዋል። መንግስት ህወሓትን ለአንዴና ለመጨረሻ ጊዜ በቃ ሊለው ይገባል ያሉት የፓርቲው መሪ የትግራይን ህዝብ እንታደገው የሚል ንግግርም አሰምቷል። የኢዜማ የትግራይን ህዝብ እንታደገው ከሚለው ጥሪው ባለፈም ህወሓት ላይ በጋራ እንዝመት የሚል የጦርነት ጥሪም አብሮ አስተጋብቷል። ህወሓትን ለአንዴና ለመጨረሻ ጊዜ በቃ ልንለው ይገባል፣ ቡድኑ ላይ በሚወሰድ እርምጃ ኢዜማ ይሳተፋል በማለት ነው የፓርቲው መሪ ኢዮብ መሳፍንት የተደመጡት። ህወሓት ላይ እርምጃ ከተጀመረ ከብልጽግና ጎን ሰለፋለሁ የሚለው ኢዜማ የትግራይ ህዝብ ክልሉን እንደ ስጋት ቀጠና እየተመለከተው ነው ብሏል። ከምርጫው መልስ ትልቁ የቤት ስራችን ከትግራይ ህዝብ ጋር በመተባበር የህወሓትን እንቅስቃሴ መቀልበስ ነው በማለት አቶ ኢዮብ ተደምጧል። የትግራይ ህዝብ በዚህ አፈና ውስጥ ሆኖ እንኳን ተቃውሞ ገንፍሎ እየወጣ ነው እያሉም ሲሆን ይህም ህወሓት ከህዝብ መነጠሉንና ደጋፊ አልባ መሆኑን ያሳያል ብሏል። ተባብረን ልናጠፋቸው ይገባል። ይህ ቡድን እንደዚህ የሚፋንንበትን አቅሙን ማሳጣት አለብን። በኢትዮጵያ ምድር የህወሓት አይነት እንዳይፈጠር ማስተማሪያና መቀጣጫ ማድረግም አለብን ብሏል። ይህ ቡድን ከኢትዮጵያ ምድር መንቀል ይኖርብናል ብሏል። ይህ የኢዜማ ፓርቲ ጥሪና ንግግር በሰላም ጥሪ ስም የተሸፈነ የጦርነት ጥሪ ነው በሚል አንዳንዶች እየተቹት ይገኛሉ። ፓርቲው በሊቀመንበሩ በኩል እንዲህ ያለውን መልእክት ከማሰራጨቱ ከሁለት ሳምንት በፊት ፌዴራል መንግስቱ ህወሓት ላይ እንዲዘምት ጥሪ ማቅረቡ የሚታወስ ነው። ህወሓት በቀብር ስነ ስርዓት ላይ የነበሩ ወጣቶችን እያፈሰ ነው ሲል ኤኤፍፒ ዘገበ። በትግራይ እየተካሄደ ያለው የግዳጅ ወታደራዊ መልመላ በፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ እየወጡ ወደ ቀሪው የኢትዮጵያ ክፍል እየሸሹ ሲሆን፣ ሌሎች ደግሞ እዚያው ተደብቀው እንደሚገኙ ተናገሩ። በክልሉ ውስጥ በስፋት እየተካሄደ ባለው የግዳጅ ወታደራዊ መልመላ የተነሳ እንቅስቃሴዎች እየተስተጓጎሉ መሆናቸውን የሚናገሩት ነዋሪዎቹ ፍርሃት መንገሱን ገልጸዋል። ይህ አፈሳ ከነዋሪዎችና ከመብት ድርጅት ውግዘት እየገጠመው ቢሆንም መልመላው በፈቃደኝነት የሚካሄድ ነው በማለት ህወሓት ማስተባበሉን የፈረንሳይ ዜና ወኪል ኤኤፍፒ ዘግቧል። ኤኤፍፒ አፈሳው በክልሉ ኃይሎች በቀብር ስነ ስርዓት ላይ በተገኙ ወጣቶች ላይ ሳይቀር እንደሚፈጸምና የተያዙትም በኃይል ወደ ማሰልጠኛ ካምፖች እንደሚወሰዱ ጠቅሷል። በሀያዎቹ የእድሜ ክልል ውስጥ የሚገኙ አቤል የተባለ ወጣትን የጠቀሰው ዜና ወኪሉ በድንገት ተከበን ተወሰድን በማለት በአፈሳው ተይዞ እንደነበርና ለጠባቂዎቹ ገንዘብ ከፍሎ ከተለቀቀ በኋላ ተደብቆ እንደሚገኝ ገልጿል። ሌላኛው ገብረ የሚባል ወጣት እንዴት ተይዞ ከነበረበት ስፍራ በመስኮት በመዝለል እንዳመለጠ በገለጸበት ጊዜ ወደ ሰራዊቱ እንደገባን ሲነግሩን ነበር በማለት በአሁኑ ወቅት ከ5 ዓመት ልጁ ተለይቶ ተደብቆ እንደሚገኝ ተናግሯል። ወደ አዲስ አበባ ሸሽቶ ሄደው የ36 ዓመቱ ክንፈ ደግሞ በትግራይ ውስጥ የግዳጅ ወታደራዊ መልመላ አዲስ ነገር ሳይሆን ቀድሞም የነበረ መሆኑን ገልጿል። በቅርቡ በተካሄደው ጦርነት ወቅት የህወሓት አባላት ቤት ለቤት በመሄድ
እያንዳንዱ ቤተሰብ ቢያንስ አንድ ልጅ ለውትድርና መሰጥ አለመሰጡን እንደሚያጣሩና ካልሆነ ግን ቤተሰቦቹ እንዲሰለፉ እንደሚገደዱም አስታውሷል። በአሁኑ ወቅት እየተካሄደ ባለው አፈሳ የህወሓት ኃይሎች መንገዶችን በመዝጋት ወጣቶችን መውጫ ሳጥጠው በመያዝ ወደ አንድ ቦታ አሰባስበው ወደ ማሰልጠኛ ካምፕ እንደሚወስዷቸው ምስክሮች ይናገራሉ። አፈሳውን በመሸሽ አዲስ አበባ ውስጥ በችግር የሚኖረው ዓለም እንደሚለውም እሱ ይኖርበት በነበረው አካባቢ አፈሳው የተጀመረው ከአንድ ወር በፊት ገደማ ጀምሮ ነው ብሏል። መጀመሪያ ላይ የተወሰኑ ሰዎች ላይ በማተኮር የሚካሄድ ይመስል ነበር። ቀስ በቀስ ግን ሁሉንም ወጣቶች የሚመለከት ሆነ በማለትም ዓለም ተናግሯል። በትግራይ በስፋት እየተካሄደ ያለው ወታደራዊ ምልመላ በአብዛኛው በፈቃደኝነት ላይ ብቻ ተመስርቶ የሚካሄድ መሆኑን የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ለኤኤፍፒ ተናግሯል። ነገር ግን ሁሉም የትግራይ ተወላጅ ግዛቱን ከህልውና ስጋት መከላከል ስላለበት ልዩ ሁኔታዎች አሉ በማለት የግዳጅ ምልመላው እንዳለበት ዘዋዋሪ ገልጿል። ላለፉት ወራት በትግራይ ውስጥ እየተካሄደ ያለውን የግዳጅ ወታደራዊ ምልመላን በተመለከተ የፌዴራል መንግስቱ እስካሁን በይፋ ያለው ነገር የለም። ለተወዳጁ ድምፃዊ አርቲስት ሰማይ በለው በባህር ዳር ከተማ በስሙ መንገድ ተሰየመለት። የባህር ዳር ከተማ አስተዳደር ለጎጃም ግሽ አባይ የኪነት ቡድን አባል ለነበረው በኢትዮጵያውያን ዘንድ ከፍተኛ ተወዳጅነትን ላተረፈው ለአርቲስት ሰማይ በለው መንገድ በስሙ ሰይሟል። ይህ የተገለጸው ዛሬ ባህር ዳር ህዝብ ለአርቲስቱ መታሰቢያ ባዘጋጀበት ቀን ሲሆን ከባህር ዳር ልማት ባንክ እስከ አዲሱ ስቴዲየም ያለው መንገድ ሰማይ በለው መንገድ ተብሎ እንዲጠራ መወሰኑን የከተማዋ ከንቲባ ጎሹ እንዳለመው አሳውቋል። አርቲስት ሰማይ በለው በባህር ዳር ተወልዶ ያደገ ሲሆን እጅግ የተወጣለት የባህል ዘፈኖችን ማበርከት የቻለና ህይወቱን በሙሉ በሙዚቃ ስራ ላይ ያሳለፈ ተወዳጅ አርቲስት ነበር። ባህር ዳር ለአርቲስቱ መታሰቢያ የሚደረጉ እንቅስቃሴዎችና ውሳኔዎች የሚቀጥሉ መሆናቸውም ተገልጿል። በሰሜን ኢትዮጵያ አዲስ ግጭት ሊቀሰቀስ ይችላል ሲሉ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ አስጠነቀቁም። ከሰሞኑ በአገር እንግሊዝ በተደረገ አንድ ስብሰባ ላይ የተሳተፉት ሚኒስትሩ ህወሓት ላይ ብርቱ ትችት ሰንዝረዋል። ከ3 ቀናት በፊት በለንደን በተካሄደው የቻታም ሃውስ ውይይት ላይ የተሳተፉት ዶክተር ጌዲዮን በሰሜን ኢትዮጵያ በከባድ ትግል የተገኘው ሰላም በከፍተኛ ሁኔታ አደጋ ላይ ወድቋል ሲሉ አስጠንቅቀዋል። ሚኒስትሩ አክለውም የትጥቅ መፍታትን ጨምሮ ዋና ዋና ቁርጠኝነቶችን ችላ የሚባሉ ከሆነ ወደ ግጭት የመመለስ እድል እንዳለ አስምረውበታል። ሚኒስትሩ እንደሚሉት በህወሓት ውስጥ ያሉ አክራሪ አካላት የሰላም ስምምነቱን መንፈስ ሙሉ በሙሉ ለመቀበል ተስኗቸዋል ብለዋል። በተለይም ወሳኝ በሆኑት የትጥቅ መፍታት፣ ታጣቂዎችን ማሰናበትና የመልሶ ማቋቋም ዲዲአር ሂደቶች ላይ ቡድኑ እምቢተኝነት አሳይቷል ሲሉም ከሷል። እንደ ሚኒስትሩ ገለጻ ህወሓት አዳዲስ መሳሪያዎችን በስፋት እያከማቸና እየገዛ ሲሆን ለሰብአዊ እርዳታ ማገገሚያና መልሶ ግንባታ የተመደቡ ሀብቶችንም ወደ ሌላ አቅጣጫ እያዞሩ ይገኛሉ በማለት ከሷል። ከዚህ በተጨማሪም በቀጠናው ከሚገኙ ኃይሎች ጋር ጥምረቶችን መፍጠራቸው በከፍተኛ ድርድርና በከባድ መስዋዕትነት የተገኘውን ሰላም እየቀለበሰው ነው ሲሉ ዶክተር ጌዲዮን ተናግረዋል። የፌዴራል መንግስቱ ከግጭቱ በኋላ የመልሶ ግንባታና መልሶ የማቋቋም ስራዎችን መደገፉን እንደሚቀጥል ገልጸው ሆኖም የሰላም ስምምነቶች ስኬታማነት የሚወሰነው ሁሉም ባለድርሻ አካላትና ወገኖች ግዴታቸውን ሙሉ በሙሉ ለመተግበር ባላቸው ቁርጠኝነት ላይ መሆኑን አስጠንቅቀዋል። ጌዲዮን የሰላም ስምምነቶች ስኬታማ ሊሆኑ የሚችሉት ሁሉም ወገኖች ለእርቅ ቅድሚያ ሰጥተው ሲሰሩ ብቻ ነው ብለዋል። በየመን የጭነት መኪና ተገልብቶ የ4 ኢትዮጵያውያን ህይወት ሲያልፍ ሌሎቹ 26ቱ ቆስሏል ተባለም። ሐሙስ ዕለት በየመን አልማሃራ በተሰኘ ግዛት ውስጥ በደረሰ የመኪና አደጋ የ4 ኢትዮጵያውያን ህይወት ማለፉ ተገልጿል። የየመን ኦንላይን እንደዘገበው በተለምዶ ዲና ተብሎ በሚጠራው የጭነት መኪና 58 ኢትዮጵያውያን አሳፍሮ ወደ ኦመን ድንበር በሚወስደው የበረሃ መንገድ እየተጓዘ እንደነበረ ተገልጿል። በመሃል ላይ መኪናው በመገልበጡ ከ4ቱ ኢትዮጵያውያን በተጨማሪ 26ቱ መቁሰላቸውን የጠቀሰው ዘገባው ከነዚህ ውስጥ 7ቱ ለህይወታቸው በሚያሰጋ ሁኔታ ውስጥ እንደሚገኙም አስረድቷል። ይህ አደጋ የደረሰበት መንገድ እጅግ አስቸጋሪ በመሆኑ ብዙውን ጊዜ ህገወጥ ስደተኞችን ለመጓጓዝ ሹፌሮች የሚጠቀሙበት መሆኑንም ገልጿል። በመንገዱ ላይ በተደጋጋሚ አደጋ እንደሚደርስም ጨምሮ አስታውቋል።